ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ የምንመለከተው ፒያኖአችንን እንዴት ማሳመር እንዳለብን ነው። ሁላችሁም ሰብስክራይብ፣ ላይክ በማድረግ ቀጥታ ወደ ቪዲዮ እናልፋለን። ሲ ሜጀር ላይ ነው የምንመለከተው። ሲ ዲያቶኒኩን መጀመሪያ እንመለከትና ፔንታቶኒኩን እናወጣለን። ዲያቶኒኩ 7 ድምጽ አለው። እዚህ ጋር እንደምንመለከተው 7 ድምጽ አለው። 1 2 3 4 5 6 7 ይሄ ኦክታቡ ነው፣ ራሱን ይደግማል ማለት ነው። ሶ 4 እና 7 እናወጣለን ማለት ነው። 4 እና 7 ማለት 1 2 3 4 አለ፣ 5 6 7 አለ፣ ሁለቱ ይወጣሉ ማለት ነው። ሁለቱን ስናወጣ 5 ይሆናል ማለት ነው። አንዱ ያው እንዳየነው ፔንታቶኒክ ሆነ ማለት ነው። ያው ከስሙ እንደምንረዳው ፔንታ ማለት 5 ድምጽ ያዘ ማለት ነው። እና የመጀመሪያው ማሳመሪያው ፒያኖ ላይ ስንሄድ እንዴት ነው? እንደዚህ አሁን ለምሳሌ ወርሺፕ ላይ እንደዚህ ከምንይዝ ኤሲ ኢንቨርዥን፣ ያው ስለ ኢንቨርዥን ሌላ ጊዜ ቪዲዮ ሰራለሁ በሰፊው። እንዲያርገን ብንይዝ በጣም ውበት አለው። እኔና ይሄን ሰምተን ይሄን ስንሰማ በጣም ልዩነት አለው። አሁን ይሄን ሰማውና የኛውን ደግሞ ስንሰማው እስቲ ይሄ በጣም ውበትና በጣም ግሬስ አለው ማለት ነው። ሶ የመጀመሪያው ምኑ እንዴት ነው? ሲ ከዛ በኋላ ኢ እና ጂን ማለት ነው። ይሄኛውን እንደዚህ ከምንይዝ ቺኛዋን ኪ እንገለብጣታለን። ወደዚህ እንገለብጥና ወደዚህ እናመጣታለን ማለት ነው። ለዛ እንደዚህ እንይዘዋለን ማለት ነው። በጣም ግሬስ አለው፣ ውበትም አለው በጣም ሰምተን ከሆነ ማለት ነው። እና እንዲያ ያረግን ብንሰራ በጣም ውበት አለው ፒያኖ። ለምሳሌ አሁን ማስተያየት እንችላለን። እንደዚህ ሰምተን እንደዚህ ስንሰማው ደግሞ በጣም ውበት አለው። የመጀመሪያው ይሄ ሲሆን፣ ሁለተኛው ደግሞ እንዴት ነው? መሀል ላይ እንደዚህ አድርገን ሃርሞኒ መስራት ማለት ነው። ለምሳሌ ይህን ስንሰማው በጣም ያምራል። አድርገን ስናሳምር በጣም ማሳመሪያ ነው። መሀል ላይ ወርሺፕ መሀል ላይ በጣም ውበት አለው ስንሰማው። መሀል ላይ እነዚህ ብንጠቀማቸው በጣም ያምራል። ዛሬ የተመለከትነው ሁለት ማሳመሪያ ነው። አንደኛ የመጀመሪያው እንደዚህ ከምንጠቀም እንደዚህ እንጠቀም፣ በጣም ግሬስ አለው ውበት አለው። ሁለተኛው ደግሞ እንዴት ነው? ሃርሞኒ መሀል ላይ ፒያኖ ማሳመሪያ መሀል ላይ ያው እንደሰማነው ነው። በጣም ውበት አለው። በጣም አሪፍ ነው። እንግዲህ ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ማስቀመጥ ትችላላችሁ። በቀጣይ ደግሞ ከዚህ የሚሻል ሀሳቦችን አንስተን እንመለከታለን። እስከዛው ሰላም።